10 ስለ ኳታር አስገራሚ እውነታዎች። ከኳታር ህዝብ ውስጥ 97 በመቶ የሚሆነው የተማረ ህዝብ ነው። እንደሞ ወጣቶችም ሽማግሌዎች ሊሆኑ ይችላሉ። ሁሉም በሚለው ደረጃ አብዛኞቹ የተማሪዎች ናቸው ማለት ኳታራውያን። በዚህም ከዓለማችን በጣም የሚታወቁ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የተለያዩ ተቋማት፣ ኮሌጆች ምናምን በዚህ በትምህርት በጣም ከዓለማችን በጣም የሚታወቅ ትምህርት ቤቶች ያሉባት ማለት ነው። ከኳታር ህዝብ ውስጥ 24.7 ወይም ደግሞ 25% የሚሆኑት ምንድናቸው? ወንዶች ናቸው አብዛኞች። በዚህ ምክንያት ብዙ ሴቶች በኳታር የሉም ማለት ነው። ኳታርን ከዓለማችን ለየት የሚያደርጋት ነገር ምንድነው? ኳታር ከዓለማችን 99% የሚሆነው ህዝቧ በከተማ የሚኖር ናቸው ማለት ነው። አብዛኞቹ የኳታር ህዝቦች 99% በማለት ይቻላል፣ ሙሉ ለሙሉ ማለት ይቻላል በቃ 100% በከተማ የሚኖሩ ናቸው። 1% ብቻ ነው በገጠር የሚኖሩት። ይህም ኳታርን ከዓለማችን ለየት ከሚያደርጉ ሁኔታዎች አንዱ ነው ማለት ነው። ኳታርን ለየት የሚያደርጋት ምንድነው? ኳታር ከዓለማችን ሀብታም 4 ሀገሮች ወይም ደግሞ 5 ሀገሮች ማለት ይቻላል ከነዚህ ውስጥ አንደኛው ኳታር ናት ማለት ነው። ኳታር በጣም ሀብታም ከሆኑ የአረብ ስቴት ሀገራቶች ውስጥ አንደኛው ናት። ከዓለማችንም ሀብታም ከሚባሉ ሀገራቶች ውስጥ አንደኛው ኳታር ብለን ልንጠቅሳት እንችላለን። ይህም ኳታርን ለየት ያደርጋታል ማለት ነው። ያው እንደሚታወቀው ኳታርን ሀብታም ያደርጋት ምንድነው? ይሄ የነዳጅ ምርቶቿ ስለሆነ በነዳጅ ነው እንደዚህ ከዓለማችን ምርጥ ሀብታም ሀገሮችና በሰላም ሁኔታ በተረጋጋ ሁኔታ የምትታወቅ ሀገር ናቸው ማለት ነው ኳታር። ኳታርን ከዓለማችን ለየት የሚያደርጋት ምንድነው? ኳታር ከዓለማችን 3ኛ ከፍተኛ የተፈጥሮ ጋዝ ክምችት ወይም ደግሞ የተፈጥሮ ጋዝ ካላቸው ሀገራቶች ውስጥ በ3ኛ ደረጃ ላይ ትገኛለች። በዚህ ምክንያትም ኳታር የዓለማችን ጋዝ ሻጭ ከሚባሉ 3 ሀገሮች ውስጥ በ3ኛነት ትገኛለች ማለት ነው። ከዓለማችን ለየት የሚያደርጋት ምንድነው? በኳታር ውስጥ ምንም አይነት ጫካ ዛፍ ምንም በቃ ዛፍና ጫካ የሚባል ነገር የለም። ሙሉ በሙሉ በማለት በሚቻል ሁኔታ በረሃ ናትና የበረሃ ገነት በመባልም ትጠራለች። እና ኳታር ምን ማለት ጫካ፣ ዛፍ፣ የተፈጥሮ ዛፍ፣ አርቲፊሻል ዛፎች ናቸው እና በምድር ላይ ያሉት ያው ሳርና ዛፍ ምናምን የማያድግባት ሀገር እንደሆነች በትምህርት በተለያዩ ነገሮች እና በፊልሞቻቸው አይተናል ማለት ነው። እና ኳታር ምንም ዛፍ የላትም። ሌላኛው ደግሞ ኳታር ለየት የሚያደርጋት ምንድነው? ኳታር በአመት ከ365 ቀናት ውስጥ በአመት ውስጥ ለ10 ቀን ብቻ ነው ዝናብ የምታገኘው። ዝናብ የላትም ማለት ነው። በረሃ ስለሆነች ምንም አይነት ዝናብ አይኖርባትም። ኳታርን ከዓለማችን ለየት የሚያደርጋት ደግሞ ምንድነው? ያው እንደሚታወቀው ወደ 2 ሚሊዮን ከ2 ሚሊዮን እስከ 3 ሚሊዮን የሚጠጉ ስደተኞች የሚኖሩባት ሀገር ናት ማለት ነው ኳታር። በዚህም ትታወቃለች። ሌላኛው ኳታርን ከአረብ ሀገሮች ለየት የሚያደርጋት ምንድነው? የዓለም ዋንጫን በማዘጋጀት የመጀመሪያው የአረብ ሀገር መሆኗን ይታወቃል ማለት ነው። የ22ቱም የኳታር ዓለም ዋንጫ የዓለም ዋንጫን ያዘጋጀችው ሀገር ማናት? ኳታር እንደነበረች እናውቃለን። በሚቀጥለው 2034 ያው ሳውዲ አረቢያ እንደምታዘጋጅ ይታወቃል ማለት ነው። በዚህም ኳታር ለየት ያደርጋታል ማለት ነው። ስለ ኳታር አስገራሚ ሁኔታዎች የነገርኳችሁ እስካሁኖቹ ነበሩ። ጊዜያችሁን ሰጣችሁን ስላዳመጣችሁ እና ስለተከታተላችሁ አመሰግናለሁ። በስተመጨረሻም ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። የትኛው እንደተመቻችሁ ኮሜንት ላይ ጻፉልኝ።